የብሪክስ አባል ሀገር ናት። የብሪክስ አባል የሆነው ዝም ብሎ በዋዛ አይደለም። እኛ ደቡብ አፍሪካ ስንሄድ የብሪክስ አባል እንደምንሆን ከምሽቱ 12 ሰዓት አንድም የብሪክስ አባላት አልወሰኑም። ኢትዮጵያን አለማስገባት ያለውን ጉዳት ካስገነዘብን በኋላ ከሚድናይት በኋላ ነው ኢትዮጵያ ገብታ ጠዋት የታወጀው ማለት ነው። ከገባች በኋላስ ዝም ብላ አባል አለችም። ኢትዮጵያ አጀንዳ ያላት ሀገር ናት ኢትዮጵያ። በቅርቡ ብራዚል ላይ የሚኒስትሮች ስብሰባ ነበር ብሪክስ በሚመለከት። እዛ ውስጥ ጠንከር ያሉ ሀሳቦች ካላቸው እና ባካችሁ ይሄን ጉዳይ በተተውልን ብታናግሩን ከሚባሉ ሀገሮች አንዷ ኢትዮጵያ ናት። እና ባለፉት 7 ዓመታት በመካከለኛው ምስራቅ፣ በአውሮፓ፣ በሩቅ ምስራቅ፣ በሰሜን አሜሪካ ጠንካራ ወዳጆች የፈጠርንበት የምናምናቸው የሚያምኑን፣ የምናቃቸው የሚያውቁን፣ የምንረዳቸው የሚረዱን ሰዎች የተፈጠሩበት ከብዙዎቹ ጋር በሳምንት 3 እንደ ቅርብ የሥራ ጓደኛ የምንነጋገርበት፣ የምንጻጻፍበት፣ ሚስጥር የምንጋራበት፣ ችግርን የምንጋራበት፣ ሀሳብ የምንጋራበት እጅግ የተሻለና ያደገ የዲፕሎማቲክ አውድ ተፈጥሯል።